በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ያው በሕይወቴ በወይራ ዘይቱ በቅባ ቅዱሱ የተደረገልኝን ተአምር ለመመስከር ነው። ያው ከብዙ በጥቂቱ ነው የምመሰክረው። በሕይወቴ ብዙ በጣም ብዙ ነገር ተደርጎልኛል። አሁን ከብዙ ግን በጥቂቱ ፊቴ በጣም ተበለሻሽቶ ነበር። ይሄ ዙሪያው እንደዚህ ግማሽ እንትኔን ከፍሎ እንዳለ ጠቁሮ በጣም ያሳክከኝ ነበር። በጣም ይበላኝ ነበረ። አይኔ ሁሉ በቃ ሌላ ነገር ሆኖ አይኔ ሁሉ ተበርዞ ያ በጣም ያሳክከኛል፣ ይበላኛል። ሁሌ በቃ ጊዜ አይሰጠኝም እና ያ ይሄ ጥቁር መስሎ ከሰል ይመስል ነበር። ይሄ ዙሪያው እንደዚህ አይኔ እንደዚህ ዙሪያውን ይዞ እና ይሄ ውስጡ ራሱ ሸፋፍሱ ከስር ሁሉ ወደ አይኔ ገብቶ በጣም ያሳክከኝ ነበር እና ቅባ ቅዱሱን ይሄን ጥቁሩን ወፍራሙን ማለት ነው እሱን በመቀባት በጣም ስቀባው ያቃጥለኛል። እያቃጠለው ከዛ ከጊዜ ብዛት ያውን ትክክለኛ ፊቴ እግዚአብሔር የሰጠኝ እግዚአብሔር የፈጠረኝ ትክክለኛ ፊቴ ያውን እንትን ብዬ ድኜ ያው ለዚህ ምስክርነት በቅቻለሁ ማለት ነው። ሌላው ደግሞ ኪንታሮት ነው። ኪንታሮት በሕይወቴ በጣም ለብዙ አመታት ያሰቃየኝ ነበረ እና ሲያሰቃየኝ በሐኪም ቤት ሄድኩኝ። በሐኪም ቤት ሄጄ በኦፕራሲዮን ተደርጎ ነው የሚወጣው። በጣም ወደ ውጭ ወጥቶ እንትን ብሎ ነበረ በመጀመሪያ ጊዜ ማለት ነው እና ያ በኦፕራሲዮን ነው የሚወጣው ተብዬ ነበረ። ነገር ግን በሶም በቅባ ቅዱስን ይሁን ቅዱስ ወይራ ዘይቱን እሱን ወፍራሙን በጥጥ እያረኩኝ በመጠቀም ያው ከዛ በሽታም ከዛ ከኪንታሮት ያው ድኖልኝ ከስማውን በሙሉ ጤንነት እገኛለሁ ማለት ነው። ክንታሮቱን እንዴት አድርገው ነው ያደርጉበት? በጥጥ አድርጌ ነው በጥጥ አረኩኛ። ያን ወፍራሙን ጥቁሩን በጥጥ ለውሼ በደንብ አድርጌ ለወስኩት። ከዛ ደግሞ ፈሳሹን ጠብ አድርጌ በመለወስ በመቀመጫ ነው ለውስጥ አስገባሁት ማለት ነው። እሺ። እና አስገባሁት፣ አቃጠለው። ውስጡን እያቃጠለ አፈነዳክቶ አወጣልኝ ማለት ነው። እና አሁን የለም ሰላም ነው። ስሪንጁስ እንዴት ነው የተጠቀሙት? የስሪንጁ ደግሞ ስሪንጁም ያው የዛው ስሜት ነው። ወዴ የመጨው ባህሪ ነበር፣ ይጮህ ነበር። ምግብ ስበላ እንደዚህ ይጮሃል እና ምግብም በቃ አንዳንዴ የምግብ ፍላጎትን ይቀንስብኝ ነበር እና እሱን ደግሞ በስሪንጅ አረኩኝና በስሪንጅ አድርጌ ያዛው በመቀመጫ አረኩት ማለት ነው። እና አሁን ያው የወጣልኝ ነገር ብቻ ላይን ይዘገንናል በጣም እውነታ እግዚአብሔር በሚያውቀው እግዚአብሔር ነው የሚያውቀው፣ እኔና እግዚአብሔር የምናውቀውና በጣም ላይን ዘግናኝ ነገር ነው። የሆነ ዝግድግድግ እንደ ከለሩ እንደ ቢጫ ነገር የሆነ ነገር ነው እና ወፍራሙ እንደ የሆነ ከብት ከወለደ በኋላ እንግዲህ ልጅ የሚባል ነገር አለ። እንደዛ ነገር የሆነ በቃ የተያያዘ ነገር ነው። እንደዛ ነገር ነው። በጣም አስፈሪና አስደንጋጭ ነገር ነው ይወጣልኝ ማለት ነው። ሌላው ያው እዛም በመሄድ ቤቴ እዛ ወደ ያሉ አካባቢዎች በመውሰድ ብዙዎቹ ከብዙ ነገር ድነዋል። ከእብደት ይዳናሉ። ለምሳሌ አንዱ እንደዚህ ሌሊት ያሯሩጠው ነበር እንደ እብደት እያደረገ ሌሊት መጡብኝ። አረ ምንድን የለም ይባላል። ሰው ባጥር የዘል ነበረ እግሩን ቆርጦታል እና እሱ ቅባ ቅዱሱን እስቲ ይሄንን ተጠቀም ብዬ ቅዱስ ወይራ ዘይቱን ወስጄ ሰጠሁት ማለት ነው። ያን ተጠቀመ። ያው እግዚአብሔር ይመስገን ከዛ ነገር አሁን ነፃ ሆነ። በሰላም ተኝቶ ያድራል። ምንም እንትን አይለም። ሌሎችም እንደዚህ ከውጭ ሀገር ነው የምትታከሙት የተባሉ ውጭ ሀገር ካልታከማችሁ ለህይወታችሁ አስጊ ነው የተባሉ በዛ በቅባ ቅዱስ ወስጄ ተጠቅመው እነሱ እንድነው እዚህ መጥቶ መስክሯል። እንደውም ልጁ እዚህ መጥቶ መስክሯል። ውጭ ሀገር ሄደህ ነው ሕክምናው ውስጥ እጢ ቆሽት የምትባል ብላ አካል ላይ እጢ ወጥቶባል። ያደገ ይሄዳል እና ለህይወታ አስጊ ነው እና እዚህ ኢትዮጵያ ውስጥ ሕክምና የለም፣ ከኢትዮጵያ ውጭ ሄደ ነው መታከም የምትችለው ተብሎ በዚህ ኢትዮጵያ ውስጥ ብዙ ሆስፒታሎች ብዙ ትላልቅ ሐኪም ቤቶች የክልል ሐኪም ቤቶች ሄዶ የተሰጠው ምላሽ ይሄ ነው ማለት ነው። እና እዚህኛ መሳሪያው የለን አቅሙም የለንም ከኢትዮጵያ ውጭ ነው ሕክምናው ተብሎ እዚህ መጣ። መጀመሪያ እዛ ተጠቀመ፣ መብት ያገኘ። ከዛ መጣ እዚህ ሲገለገል እዚሁ እየተገለገለ ቅባ ቅዱስን እየተገለገለ የተጠመቀ አሁን ሙሉ ጤነኛ ሆኗል ማለት ነው። እና ብዙዎች ናቸው አሁን
ያው ይሄን አሁን የምናገረው ከብዙ በጥቂቱ ነው እና እዛም ደግሞ እንደዚህ አብደው ታስረው የታሰሩ እንደውም እሱ ሌሊት ነው ሌሊት አበደና ታስሮ እንኳን በቃ አልቻሉትም። አስረው እግሩን አስረው በቃ እየተንከባለለ እንደዛ እንኳን ለስንት ለ4 ለ5 ሰው ተይዞ ነውና መጡና እስቲ ያ ነገር ካለ ነገር አሉኝ። ያ ምንድነው እሱ ምናምን ስላቸው ያ የቅዱስ የወራዊ ዘይቱ እንደዚህ ሰው ታምቶብኝ አሉኝ። ሌሊት ነው ሌሊቱ በግምት ወደ 6 ሰዓት 7 ሰዓት ይሆናል እና ሄጄ ያው ሰጧቸው። ያንን አረጉበት። ወዲያው ሲያረጉት ያ ታስሮ በእግሩ እጁ ታስሮ የነበረ ነፃ ወጥቶ እሱም ድኖ ሙሉ ለሙሉ ተፈውሶ እሱም እዚሁ መጥቶ እየተገለገለ ሙሉ ጤነኛ ሆኗል ማለት ነው። ወጣት ሙሉ እንደውም ወጣትነቱ አሳብዶት ማለት ነው እና አሁን ሙሉ ጤነኛ ነው እሱም እና ይሄን ይመስላል።